የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመምከር ዛሬ ሰኞ ወደ ሩሲያ መግባታቸው ተዘግቧል። ይህ ጉብኝት በኢራንና በአሜሪካ መካከል ያለው ውጥረት በከረረበት ወቅት የተደረገ መሆኑ ለየት ያደርገዋል። ሩሲያ፣ አሜሪካና እስራኤል በኢራን ላይ ከከፈቱት ጦርነት ለኢራን ቁልፍ አጋር ሆና ቆይታለች። በሞስኮ የኢራን አምባሳደር ካዚም ጃላሊ እንደገለጹ ስብሰባው በክልላዊና ዓለም አቀፋዊ ጉዳዮች ላይ የጋራ ፕሮግራሞችን ማሳደግ ላይ ያተኩራል። ሩሲያ የኢራንን የበለጸገ ዩራኒየም በግዛቷ ላይ ለማከማቸት አሊያን ደግሞ መልሳ ለማቀነባበር ያቀረበችው ሀሳብ በፕሬዝዳንት ዶናልድ ጄ ትራምፕ ውድቅ መደረጉ ተሰምቷል። እንደ ሲኤንኤን ዘገባ ሩሲያ የአሜሪካ ጦር መርከቦችና አውሮፕላኖች የሚገኙበትን ቦታ የሚያመለክት የስለላ መረጃ በጦርነቱ ወቅት ለኢራን ስትሰጥም ከርማለች። በጥር 2025 ላይ ሁለቱ ሀገራት ለ20 ዓመታት የሚቆይ ኢኮኖሚያዊና ወታደራዊ እንዲሁም ፖለቲካዊ ትብብር ስምምነት መፈራረማቸው የሚታወስ ሲሆን ስምምነቱ ግን የጋራ መከላከያ ቃል ኪዳንን እንደማያካትት ተገልጿል። ይህ ማለት አንዱ ሀገር ጥቃት ቢሰነዘርበት ሌላኛው ሀገር ጦርነት ውስጥ ቀጥተኛ ወታደራዊ እርምጃ ለመውሰድ ግዴታ የለበትም። ሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ፓኪስታን በኢራንና በአሜሪካ መካከል እያደረገች ያለውን የሽምግልና ጥረት አወድሰው ሩሲያ በበኩሏ ለዲፕሎማሲያዊ መፍትሄ አስተዋጽኦ ለማድረግ ዝግጁ መሆኗን ገልጸዋል። የኢራኑ የውጭ ጉዳይ ሚኒስትር የሩሲያ ጉብኝት በኦማንና በፓኪስታን ካረጓቸው ተከታታይ ጉዞዎች ቀጥሎ የመጣ ሲሆን ኢራን ከአሜሪካ ጋር ለምታደርገው ፍጥጫ ዓለም አቀፍ ድጋፍ ለማሰባሰብ የታለመ መሆኑ ተጠቅሷል። ይህ በእንዲህ እንዳለ በእስራኤልና በሊባኖሱ ሄዝቦላህ መካከል የተደረገው የተኩስ አቁም ስምምነት እየፈረሰ መምጣቱ ተዘግቧል። የእስራኤል ጦር በደቡብ ሊባኖስ የሚገኙ የ7 ከተማ ነዋሪዎች በአስቸኳይ ቤታቸውን ለቀው ወደ ሰሜንና ምዕራብ እንዲሸሹ አስጠንቅቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላህ ስምምነቱን በድጋሚ በመጣስ እያፈረሰ ነው ሲሉም ከሰዋል። ኔታንያሁ አክሎም የእስራኤል ደህንነት ከምንም በላይ ቅድሚያ የሚሰጠው ጉዳይ ነው ብለዋል። ሄዝቦላህ በበኩሉ እስራኤል ከ500 ጊዜ በላይ ስምምነቱን ጥሳለች፣ የኛ ጥቃት ለዚህ የተሰጠ ህጋዊ ምላሽ ነው በማለት አስተባብሏል። በተጨማሪም ቡድኑ ባልተስማማሁበትና ውጤታማ ባልሆነ ዲፕሎማሲ ላይ እምነት የለኝም ሲል በቴሌግራም ላይ ጽፏል። አሜሪካ አማካኝነት የተደረገውና እስከ ግንቦት አጋማሽ የተራዘመው የተኩስ አቁም ስምምነት ግን በሁለቱ ወገኖች እየተጣሰ ይገኛል። በደቡብ ሊባኖስ በነበረው ውጊያ የ19 ዓመቱ የእስራኤል ወታደር ሰርጀንት ኤዳን ፋክስ መገደሉና ሌሎች 5 ወታደሮች መቁሰላቸውን የእስራኤል ጦር አረጋግጧል። ሄዝቦላ በቢያንዳና ጣሄባ በሚገኙ የእስራኤል ጦር ሰፈሮች ላይም የድሮን ጥቃት መፈጸሙን አስታውቀዋል። እስራኤል በበኩሏ የሄዝቦላህ ወታደራዊ መሰረተ ልማቶችን ለማጥፋት በሚል በደቡብ ሊባኖስ የተለያዩ አካባቢዎች ላይ የአየር ጥቃት መፈጸሟን ቀጥላለች። የእስራኤል ማስጠንቀቂያን ተከትሎ በሺዎች የሚቆጠሩ ሊባኖሳውያን ከደቡብ ሲዶን እና ጢሮስ ወደ ሌሎች ከተሞች በመሸሽ ላይ ይገኛሉ። የሊባኖስ የጤና ሚኒስቴር እንዳስታወቀው መጋቢት 2 ቀን 2026 ጦርነቱ ዳግም ከሀገረሸ ወዲህ ቢያንስ 2509 ሰዎች ሲገደሉ 7755 ደግሞ ቆስለዋል። ሁኔታው በሊባኖስ በኩል ያለው ግንባር ልክ እንደ ኢራኑ ግንባር ሁሉ ወደ ከፋ ደረጃ እንዳያመራ ስጋት አሳድሯል።